ነበረ ትንሽ ታግደን ነበረ ተመልማል መሰለኝ ጆሌ ቢያባኮት ያከም ጅርቱ ባይ ዘ ዌይ በጣም የሚገራርሙ ነገሮች እየተከሰቱ ነው ወቦ ፎርስ አከም ጅርቱ ይያለው ተጋዳላይ ሰላም ነው እንዴናችሁ ነገሮች ብልጽግናዎች ያበዱ ነው ነገሩ ከሚገባው ከአቅም በላይ ሆኗል ወቦ ፎርስ ከአቅም በላይ ሆኗል ተጋሩዬ ከአቅም በላይ ሆነው ህዝቤ ፋስ በፋስ ተቅማጡ ነው የማይቀባጥሩት የማያወሩት ነገር የለም ኤኒዌይስ እቺ ነገር ቁጭ ላርጋት እና እናውራ ወደ ዋናው እንምጣ ለማንኛውም ወቦኮ ጅርቱ ኦሮሞኮ ጅርቱ ናይ ኩልቱ ግራ ህዝቢ ጅርቱ ወቦ ፎርስ ቤቢ የሚገርማችሁ ነገር ጠላት በብዙ ነገር የኦሮሞ ነጻነት እንዳይመጣ ኦሮሞ አንድነት እንዳይመጣ ገንቱማነት ሰላምነት የኦሮሞን ማደግ እንዳይኖር የሚፈልጉ ቡዳ አረመኔዎች የተገዙ ከሃዲዎች ሻጪዎች አይምሯቸው የበሰበሰ ዲሜንሻዎች ልንገራችሁ ተሰብስበው ስንት ነገር ሲያደርጉ ስንት ነገር ሲቀባጥሩ ሲገለባበጡ ነገሩ ወደዛ ሲሉ መሮኮ አንበሳኮ ወቦኮ ደግሞ በሚገርም ሁኔታ ኮማንደሮችን አስመርቅ ላይመለሱ ነው መጥቷል በቃ ላይመለሱ ነው ቆየቆ እኔ ስነግራችሁ አሰሙኝም አባቴ ወቦ ፎርስ ላይመለስ መጥቷል ይወላችሁ በየቀኑ በእያንዳንዱ በኦሮሚያ ክልል ገና ይመረቃሉ ገና ስንት ኮማንደር ይመረቃል እኮ ገና ነው ነጻነታችን የኦሮሞ ነጻነት ወቦ ፎርስ ፊንፊኔ ላይ ይዞ ገብቶ ይሄ የኦሮሞ ማለት የበሰበሱ ሚናገሩትን እንኳን የማያውቁ ማለት ነው የኦሮሞ ነጫውጪ ሰራዊት ራሱን ችሎ የሚንቀሳቀስ የጀግና የኦሮሞ ልጅ ልብ ያለው ቆራጥ የመሮ ልጆች አንበሶች ናቸው ምንም የናንተ ይወላችሁ ከዚህ በፊት ተናግራቸው የናንተ እንካ ሰላምታ የኦሮሞ ነጻውጪ ሰራዊት እንቅስቃሴ ወይም አላማ ምንም ሊያደናቅፈው አይችልም እናንተ ሺ ብትሉ ወያኔ ብትሉ ቲኤምኤል ብትሉ ትግራይ ምናም ብትሉ ጅኒ ብትሉ ምንም ልታመጪ አትችም እብድ በቃ ዳሲት ገና ታብጃለሽ ጫርቃችሁ ጥላችሁ ኢትዮጵያ ካርቷን አትቀረችው there is no ኢትዮጵያ ተበታትና ካርቷን የቀረችው ያቺን ኢትዮጵያ ምትቃጁባት ቅጀታሞች ካርታ የቀረ በቲዲኤፍ እና ቦቦ ፎርስ እየገባላት ነው በቃ ዳሲት ምንም ማድረግ አትችሉም አሁን ጌሙ ሁሉ ተበልቷል ነገሩ አልቋል ስራው አልቋል አሁን እቺ ካርታ ወረቀት ነው የቀረው ወረቀት እኮ ነው የቀረው የኦሮሞ ክልል በመሮ ተይዟል ቦቦ ፎርስ የኦሮሞ ክልል ጢም ተደርጋ ተይዛለች በሰሜኑ በኩል በቲዲኤፍ ጢም ተደርጋ ተይዛለች ምን አባታችሁ ልታመጡ ነው የናንተን ካሰላምታ የናንተ ወሬ የነ ሌሊሳ የነ ቤሊሳ የናንተ ማህይም እኔ ከማህይም ድሮ ምን ይተበቃል ምንም አይተበቅም ስለሮጣ ብቻ እኮ አይደለ የሰው ልጅ እኮ እግበግ ስለሮጣ ማለት ነው ስለሮጣ ኦፊስ 4 ኪሎ ኬስ ካንጅርቱ ኦሮሞ ደመቃ ኦሮሞ ዳን ላይ ካን ወጀቱ 4 ኪሎ ኬስ ካንጅርቱ ለ ወኛቻ ወዱማጅሩ is finished ምንም ነገር ባሁኑ ሰዓት ወቦ ፎርስ ማለት ኦሮሞ ሙሉ ኦሮሞን ተቆጣጥሮ ኮማንደሮችን በየቀኑ ያስመ ጃልመሮ እኔ ልንገራችሁ ወንድሜ ጀግና ባቴ የኔ ጀግና የኔ ንጉስ የኔ ጌታ ኢየሱስ ክርስቶስ ጃልመሮ ማለት የኢትዮጵያ ጌታ ኢየሱስ ክርስቶስ ነው ጃልመሮ ማለት የኢትዮጵያ ጌታ ኢየሱስ ክርስቶስ የኔ ጌታ ኢየሱስ ክርስቶስ ነው ማይ ጌታ ኢየሱስ ክርስቶስ ጃልመሮ I swear to God ስለዚህ ማለት ነው የኦሮሞ ጌታ ኢየሱስ የኢትዮጵያ ጌታ ኢየሱስ ክርስቶስ ማለት ጃልመሮ ነው እቺን ዋጧት ባሁኑ ሰዓት አዳሜ ፈርታለች በዚህ ሰዓት በኢትዮጵያ ካርታዋ ብቻ ነው የቀረው ወረቀት ብቻ ነው የቀረው ያልኳችሁን ልንገራችሁ አንደኛ ነገር ማንኛውም የጦር መሳሪያ ኢትዮጵያ ውስጥ እንዳይገባ ተዘግቷል ታግዷል
እኮ ቅዘን በቅዘን እኮ ነው ፓንት እኮ በየቀኑ ነው የሚቀየርለት አሉ ቅዘን እየቀዘነ አባቴ 4 ኪሎ ቅዘን በቅዘኑና በየቀኑ ነው ፓንት ቢቀይሩ ፓንት እንኳን መቀየራ እንኳን የሌላቸው ህዝቦች ማለት ነው ገባችሁ ፓንት እንኳን መቀየራ የሌለው ህዝብ ተዘጋግቷል አሜሪካን በዚህ ድርግም ብላም በዚህ ድርግ ተደረጋግ